ኢማሙ አሕመድ ብኑ ሐንበል ለማግባት ፈልገው ከሁለት እህትማማቾች መካከል አንዷን አግቡ ተባሉ። እሳቸውም ይበልጥ አስተዋያው የትኛዋ ነች አሉ። ይበልጥ ቆንጆ ያልሆነችው አሏቸው። እሷን ዳሩ ብለው እሷን አገቡ። ይህን ተንተርሶ ገጣሚው እንዲህ ይላል፣ ወሩበ ፋኪሀትን ቱግሪከ ቂሽረቱሃ ወልቡ የርተዑ ፊህ ዱዱ ወልዓፈኑ። ብዙ ጊዜ ፍሬው ያማረ አትክልት ውስጡ ትል አይጠፋውም። የቀብር ሰዎች የሚመኙትን ኑሮ እኮ ነው እየኖርን ያለ ነው። ይህን ቪዲዮ ለምትወደው ሰው ላክ። ምናልባት ከብዙ የቀልብ መድረቅ በኋላ ቀልቡ ሊረጋጋ አሊያም ሊረጥብ ይችላል። ያ ለይተኒ ቀደምቱ ሊሐያቲ። ይህ የቀብር ሰዎች ምኞት ነው። ምን አለ ዱንያ ውስጥ ሳለው ኸይር ነገር በሰራው ኸይርን ነገር ባበዛው ብለው ይመኛሉ። እኛ አሁን ያለንበት የምንኖረው ህይወት የነሱ ምኞት እቺ ብቻ ናት። እውነተኛ ህይወት እስካሁን አልጀመርንም። እውነተኛ ህይወት የሚጀምረው ከቀብር በኋላ ነው። ሐሰን አልበስሪ አንድን ሰው በሚቀብሩበት ሰዓት ሰዎቹን ጠየቁ፣ ይህ ሰውዬ ምን የሚመኝ ይመስላችኋል? ሰዎቹም እንዲህ ብለው መለሱ፣ ከቀብሩ ወጥቶ መልካምን ሥራ መስራት ነው። ታዲያ እህት ወንድሞቼ፣ አሁን ያለንበት ቀብር ሰዎች የሚመኙበት ነውና መልካምን ሥራ እንስራ፣ መልካምን ሥራ እናብዛ። አላህ ይወደዳችሁ። ሰሞኑን አይታችኋል። ጨረቃ የምትሞላበት ቀን ነውና አካባቢው ላይ ያሉ ኮከቦችን በጣም ቦግ ብሎ ይታያሉና የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ትዝ አለኝ። ልክ አሉ እናንተ ሰማይ ላይ ኮከቦችን ቦግ ብሎ እንደምታዩት በሙሉ ቁርአን የሚቀራበት ቤት፣ የአላህ ስም የሚታወስበት ቤት፣ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ የሚቀራበት ቤት ሰማይ ላይ ያሉ ሰዎች እንደዛ ቦግ ብሎ ይታያሉ። አላህ ተባረከ ወተዓላ ቤታችንን ሁሌ በነቢ ዚክር፣ በአላህ ዚክር፣ በቁርአኑ ቦግ ያለ ቤት አላህ ያድርግልን። اللهم بارك لنا في رجب وشعبان وبلغنا رمضان وصلى الله تعالى على سيدنا محمد وعلى اله وصحبه وسلم الحمد لله رب العالمين. ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما. የነሻጣ ስራና የፕላን ስራ የእቅድ ስራ ልክ እንደ ክርቢትና ልክ እንደ ኩራዝ ነው ልዩነታቸው። በነሻጣ የሚሰሩ ስራዎች ልክ ክርቢት እንደ ጫር ነው ቦግ ብሎ ጥፍት እንደሚለው ሁላ እቅድ ተደርጎ በተረጋጋ መንፈስ ፕላን ወጥቶለት ማለት ነው ሁሉ ነገር ኦርጋናይዝ ተደርጎ የሚጀመር ስራ ልክ ኩራዙ የሚቆየውን ያህል ለረጅም ጊዜያቶች ጥቅምን እየሰጠ ሊቆይልን ይችላል። ማለትም አንዳንድ ሰዎች የሆነ ሐሳብ በመጣላቸው ቁጥር የሆነ መልካም ሐሳብ ይመጣላቸዋል። ያ መልካም ሐሳቡ ሁላ ቶሎ ወደ እዛው ያሰቡት ውጤት ላይ የሚደርስ ይመስላቸዋል። ማለትም እንደዚህ የሆነ መልካም ነገር ላይ ብንደርስ እንደዚህ ጥሩ ውጤት ላይ ብንደርስ የሚል ሐሳብ ብቻ ስለመጣላቸው እዛ ነገር ላይ የሚደርስ ይመስላቸዋል። ማንኛውም እንደዚህ የሚመጣላቸው ሐሳቦች ሲኖሩ መጀመሪያ በሰል ያሉ ሰዎችን ማናገር፣ እቅድ ማድረግ፣ እንደዚህ ነገር ቢመጣል ይህንን ነገር ለመስራት ምን ያህል ዝግጁ ነኝ ምናምን የሚሉን ነገራቶች ያስፈልጋል። ይህን ነገር እንዲታሰብበት ለማለት ያህል ነው። ወዳጂ ከሰዎች ሁሉ መልካምን ነገር ፈጽሞ እንዳትወስ ረሱላችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ምርጥ ሆነው ሲያበቁ ነገር ግን ውሸታ ጠንቁ እስከሚባል ነቢዩላህ ዩሱፍ ዐለይሂ ሰላም በሌብነት ተጠረጠሩ። አንድ ጊዜ ነቢዩላህ ሙሳ ዐለይሂ ሰላም አላህዬ እንደው እስቲ ሰዎች ዘንድ ፈጽሞ በመጥፎ እንዳልወሳ አድርገኝ ሲል ያ ሙሳ ምን ነክቶ ነው? ይህንን ነገር እኮ ለራሴ ራሱ አላደረኩትም አላቸው ይባላል። የሰዎች ንግግር አንተን ሊጎዳ አይችልም። አላህን ሱብሓነሁ ወተዓላ ይዘህ መንገድህን ተጓዝ። ዑለሞችን ሳትረሳ። ፈረዝደቅ የሚባል ገጣሚ በጣም የሚወዳት ሚስቱን በንዴት ምክንያት በሶስት ይፈታታል። ከፈታት በኋላ ግን በጣም ነበር የቆጨው። እንዲህም ሲል ገጠመ፣ ፈካነት ጀነቲ ፈኸረጅቱ ሚንሃ ከአደመ ሂነ አኽረጀሁ ዲራሩ። ለእኔ ልክ እንደ ጀነት ነበረች ይላል፣ ነገር ግን በአመፄ ምክንያት አጣኋት ይላል። ልክ አደም ወንጀሉ ከጀነት እንዳስወጣው እኔም ጀነት ከሆነችው ሚስቴ በወንጀሌ ምክንያት ወጣሁኝ ይላል። እና ሚስቱን በማጣቱ በጣም ነበር የቆጨ ይባላል። ሙሉ ላይፉ ነበር የተበላሸው እሷን በማጣቱ። አቡ ሁረይራ ረዲየላሁ ዐንሁ ስለ ንዴት እንዲህ ይላሉ፣ ሙሉ የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስን በመመለከትበት ሰዓት ይላሉ እንደ ንዴት ሸርን ሁሉ የሰበሰበ አላየሁም ይላሉ። ከአብዛኛው ወንጀል ጀርባ ንዴት አለ። ፍርድ ቤት ራሱ ብትሄዱ አብዛኛው ወንጀል የተሰራው በንዴት ምክንያት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ጀግና ብሎ ማለት ንዴቱን የሚቆጣጠር ነው ይላሉ። እና በንዴት ምክንያት ውሳኔዎችን እንዳንወስን እላለሁ። ረሱላችን ሰለላሁ ዐለይሂ ወሰለም ምን ይሉናል? አላህ ተባረከ ወተዓላ ሁለት ሴት ልጆችን የሰጠው በሌላ ደግሞ አንድ ሴት ልጅ ብለው አምጥተውታል። እና
ይህንን ሴት ልጅ የሰጠውን ሴት ልጅ ማለት ነው ከወንድ ልጁ ሳያስበልጣት ሐቋን ጠብቆ እስክትዳር ድረስ ወይም ደግሞ እስከ መጨረሻ ድረስ ማለት ነው እሷን ሐቋን የጠበቀ ሰው እኔና እሱ ጀነት ውስጥ እንደዚህ ነን ይሉናል ረሱላችን ሰለላሁ ዐለይሂ ወሰለም። አላሁ ፈቀደና በሌላ ሐዲሳቸው ደግሞ ጀነት ገባ ይሉናል። እንደውም ረሱላችን ሰለላሁ ዐለይሂ ወሰለም እኔ አላበላልጥም እንጂ ወንድና ሴት ባበላልጥ ኖሮ ሴቶችን አስበልጥ ነበር ይሉናል ረሱላችን ሰለላሁ ዐለይሂ ወሰለም። اللهم بارك لنا في رجب وشعبان وبلغنا رمضان وصلى الله على سيدنا محمد وعلى اله وسلم والحمد لله رب العالمين። አይሻ ረዲየላሁ ዐንሃ እንዲህ ትላለች፣ አንዲት እናት ሁለት ትንንሽ ልጆችን ይዛ የምትበላው ፈልጋ ወደ እኔ መጣች። እኔም ቤት ውስጥ ያለውን በፈልግም ከሶስት ፍሬ ቴምር ውጪ አላገኘሁምና ያችኑ ሰጠኋት። እናቲቱም አንዷን ፍሬ ለአንደኛዋ አንዷን ለሁለተኛዋ ሰጠችና የቀራቸውን አንድ ፍሬ ለራሷ ልትበላ ስትል ሁለቱም ልጆች እነሱን በልተው እናታቸው በእጇ የያዘችውን አንዷን ፍሬ እየተመለከቱ ነው። እሷም ልጆቿ እንደዛ እያዩት መብላት አልፈለገችምና የያዘቻትን አንዷን ቴምር ለሁለት ከፍላ ግማሽ ግማሽ ሰጠቻቸው። አይሻም እንዲህ ትላለች፣ በነገሩ በጣም ስለተገረምኩኝ ረሱል እስኪመጡ ጠብቄ የተከሰተውን ነገርኳቸው። ረሱልም ካደመጡ በኋላ እንዲህ አሉ፣ ኢነላህ ሱብሓነሁ ወተዓላ ቀድ አውጀበ ለሃል ጀና፣ አላሁ ተዓላ በድርጊቷ ጀነትን አጸደቀላት አሉ። ይህን አያይዘውም እንዲህ አሉ፣ ኢተቁን ናራ ወለው ቢሸቂ ተምራ፣ በቴምር ቁራጭ እንኳን ቢሆን ከሳት ተጠበቁ ይላሉ። ባቢ ዛሬ ማስታወሳችሁ የአላህን ፍቅር ስለማግኛ ነገር ነው። ስለ ታላቅ የፍቅር ጥግ ስለሆነው ስለ አላህ ፍቅር ነው የምናወራችሁ። በሐዲስ አልቁድስ ላይ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሲነግረን ምን ይለናል? ባሪያዬ እኔ ግዴታ እንዳደረኩበት ነገር ወደ እኔ የሚቃረብበት ነገር የለም። ከዛ በኋላ ግን እኔ በምወደው ነገር መልካም በሆነ ነገር በፍላጎቱ በሱና ነገር አይቃረብም። ምን እስከ መቼ ድረስ? ሐታ ኡሂበሁ እስከማፈቅረው እስከምወደው ድረስ አለ አላህ ተባረከ ወተዓላ። እኔ እስከምወደው ድረስ። እስቲ ማን ነው እንደዚህ የሚለው? ባዩን ብቻ እስቲ ያስተውሉት። እስከምወደው ድረስ እኔ እወደዋለሁ ይልሃል አላህ ተባረከ ወተዓላ። خلاص እኔ እወድሃለሁ فاذا احببته ፍቅሬ ደግሞ ቀላል አይምሰልህ። እኔ ካፈቀርኩት አለ እኔ ከወደድኩት አለ እኔ ካከበርኩት እኔ ከወደድኩት كنت سمعه الذي يسمع به የሚያዳምጥበት ጆሮ ሆነለታለሁ፣ የሚመለከትበት አይኑ ሆነለታለሁ፣ የሚዘረጋው እጅ ሆነለታለሁ፣ የሚራመድበት እግር ሆነለታለሁ ይላል። ያ አኺ ጆሮህ አላህ የሚወደውን እንጂ አታዳምጥም። አይንህ አላህ የሚወደውን እንጂ አትመለከትም። አሁን ካልወደድኩት አንዳንዴ አቦ ያ ሼኽ ይለዋል፣ እኔ እኮ ይህንን ነገር ወደዋለሁ አቦ እንዴት ይሻላል? አቦ ይህን ነገር ወደው አላህ የሚጠላውን ነገር አንዳንዴ መውደድን ይፈተናል። አንዳንድ ባሪያ አላህ ልባችንን ያጽዳልንና እና በዚሁ ላይ በርቱ። አላህ በትእዛዙ ላይ በርቱ። ከዛ በኋላ ሞር ሱናዎችን አብዙ። በሰላት ላይ ሱና ላይ አብዙ። ሽንት ቤት ስንገባ ሱና፣ የሲዋክ ሱና፣ ሌሊት የተሐጁድ ሱና፣ የተለያየ ነገር ሱና። አንድ ሱና ሳይቀረን በየቀኑ የነብዩን ሰለላሁ ዐለይሂ ወሰለም ሱና እናብዛ። ያ ነገር ወደ አላህ ፍቅር ወደ አላህ መሐባ ያደርሰናል። የአላህን መሐባ ያደረስክ ጊዜ خلاص አለፈልህ። የዛን ጊዜ እኮ አለ አላህ ተባረከ ወተዓላ እኔ ሆነለታለሁ አለ። አላሁ አክበር። አላህ ይሆንልን። አላህ ተባረከ ወተዓላ በዚህ ረጀብ የአላህን መሐባ ያገኙ ባሮች አላህ ያድርገን። اللهم بارك لنا في رجب وشعبان وبلغنا رمضان وصلى الله على سيدنا محمد وعلى اله وسلم والحمد لله رب العالمين። ባለቤታቸው ግመል ላይ ለመውጣት ባሰበች ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም መሬት ላይ ተንበርክከው አንድ ጉልበታቸውን ያቀብሏት ነበር አሉ ሰይዱና አነስ ረዲየላሁ ዐንሁ። ወዳጂ እስልምና ማለት በፍቅርና በመተሳሰብ የተሞላ ሃይማኖት። ዛሬ ላይ ግን የኛ ቀልባችን ከመድረቁ የተነሳ የአውሮፓውያን ነገር ብቻ ሆኗል የሚያስነሳ። አፍቃሪ ለፍቅረኛው የመኪናውን በር ከፍቶ ሲያስገባት ካየ ፍቅር ማለት እኮ ይህ ነው። እኛ ስለ ፍቅር አናውቅም ብለን እናስባለን። ነገር ግን ሰይዱል ከውነይን ከ1400 ዓመታት በፊት ለባለቤታቸው ሲያደርጉት የነበረውን ነገር ተሙ። ወዳጂ ቀልበ ደረቅና ሐቅን ነገር ችላ የሚሉ ሰዎች ከእስልምና ቦታ የላቸው። ነገር ግን ምን ያደርጋል ዛሬ ላይ እኛ የማይመቸንን እየተው የሚያስደስተንን ብቻ ሆነን የሚነሳ። አሰላሙ አለይኩም ያ አህባቢ። ስንት ጊዜ ዱዓ አድርጌ የታለ አላህ ተባረከ ወተዓላ የሚቀበለኝ ለሚል ሰው ምናልባት እንደዚህ እንደ ነቢ ሙሳ ጓደኛ ሆነ እንዳትሆን። አንድ ጊዜ ያሉ አንድ ሰውዬ ነቢ ሙሳን ይመጣና ኢስሙል አዕዘም አስተምሩኝ ይላቸዋል። ኢስሙል አዕዘም ማለት አላህ ተባረከ ወተዓላ ተጠይቆበት ጀባ የሚልበት የአላህ ስሙ ነውና ከዛ በኋላ ሰውየው ስንት ዓመት ዱዓ አደረጋሉ። ወደ 7 ዓመት ዱዓ ካደረገ በኋላ ምንም ነገር አላየም፣ ለውጥ አላየም። ዱዓ ያደረገውን አላህ አልተቀበለውም አሉ። ከዛ በኋላ ነቢ ሙሳ ጋር ይገናኝና ይነግራቸዋል። ያ ሙሳ ይኸውና 7 ዓመት ዱዓ እያደረኩ እኮ አላህ አልተቀበለኝም። ኢስሙል አዕዘም ብላችሁ ያስተማራችሁኝ የተለየ ነው እንዴ ብሎ ይጠይቃቸዋል። ኧረ እኔ ልኩና ያስተማርኩህ እንዴት እንደዚህ አይሆንም? እስቲ አላህን እጠይቀዋለሁ አሉ። ከዛ በኋላ አላህን ይሉታል። ያ ረቢ እኔ ራሱ በሆን እኮ ሰጠው ነበር። አንተ ከኔ ተሻልክ ከሪም ረሂም ነህ። እንዴት ነው ይሄን ባሪያህን ሐጃውን ጀባ ያላልከው አሉት አሉ።
የዛ ሰዓት ምን ይላቸዋል አላህ ተባረከ ወተዓላ? እኔ እኮ የአዛኞች አዛኝ ነኝ፣ ሰጪ ነኝ። ነገር ግን ይሄ ባሪያ ዱዓ ሲያደርግ ልቡ ፍየሎቹ ጋር ነበር። ልቡ ፍየሎቹ ጋር ከብቶቹ ጋር ያለ ነበር ዱዓ ሲያደርግ የነበረው። ለዚህ ዱዓ ስታደርግ ልብህን አላህ ጋር አድርግ እና ያ አህባቢ ሀጃዬን መቼ ነው የሚቀበለኝ ሳይሆን ልቤን የት ነው የጣልኩት ሁላችንም እንፈልገው። አላህ ተባረከ ወተዓላ የደፈረሰ ልብን በሙሉ አላህ በዚህ በረጀብ በረካ አላህ ያጥራልን። ወሰለላሁ ተዓላ ዐላ ሰይድና መሐመድ ወዐሊሂ ወሰሐቢሂ ወሰለም ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።